ሰላም ጋይስ ቤተሰቦቻችን፣ ለዚህ ቻናል አዲስ ናችሁ ሰብስክራይብ እና ላይክ አድርጉ። በመጀመሪያ ፓርት ላይ ሰራውላችሁ ነምበር በመስመር ስልካችሁ መዳማችሁ ወይም ደግሞ የሚወዳችሁ ሰዎች ጠልፎ የናንተ የሆነውን ነገር እንዳያዳምጡ ወይም ደግሞ ወደ ራሳቸው እንዳያደርጉ ለመጠንቀቅ የሰራውላችሁ። እንዲሁም ቲክቶካችሁ ሌላ ሰው ጠልፎ የናንተ የሆነውን ነገር እንዳያዩባችሁ የደበቃችሁት ነገር ደግሞ ወደ ራሳቸው አድርጎ እንዳያዩ መጠንቀቅ ይኖርባችኋል። ወይም ደግሞ ቲክቶካችሁ እንዳይወስድባችሁ ሰዎች እንዳይወስዱ መጠንቀቅ ይኖርባችኋል። ስለዚህ ከታች የሰራውላችሁ ቪዲዮ ማየት ትችላላችሁ። ዛሬ ደግሞ ይዤላችሁ የመጣሁት ማለት ነው ቴሌግራም እና ኢሞአችሁ ሲጠለፍ እንዴት ማወቅ ትችላላችሁ? ካወቃችሁ እንዴት ማስወጣት ትችላላችሁ? ለመጠለፍ ምን አይነት ምክንያት አለው? እንዴት ነው የሚታወቀው ለሚለው አሁን አሳያችኋለሁ። ግን ወደዛ ከመሄዳችን በፊት ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር ለማያውቁ ልጆች አድርሱልኝ እያልኩኝ አሁን ቀጥታ ወደ ቪዲዮ በመጀመሪያ የማሳያችሁ የእንትኑ ኢሞ ውስጥ ነው ማሳያችሁ። ወደ ኋላ ተመልሰን እዚች ጋር ሴቲንግ ፕራይቬት የሚለውን ስትነኩ ሴቲንግ ፕራይቬት ውስጥ ገቡና ማለት ነው። ከዛ እዚች ጋር ፕራይቬት የሚለውን አለ እዚህ ጋር ስትነካላችሁ ከዛ እንዲህ ይመጣላችሁ። እቺን ዝግ አድርጓት ብዙ ጊዜ። ከዛ እኔ አሁን አልተጠለፈም። እንደዚህ ነው ሲጠለፍ ምክንያት የሚያሳየው ከዚህ በታች ማለት ነው የሆነ የጠለፋችሁን ሰው ምልክት ያሳያል። እዚች ጋር ከታች ከዚህ በታች አሁን ይሄ ነው አልተጠለፈም። ሲጠለፍ ስልካችሁ ከዚህ በታች ሌላ የአዲስ ሰው የሆነ ስልክ ይገባላችኋል፣ የሆነ ነገር ይገባላችኋል። በሚገባላችሁ ሰዓት እናንተ ሎግን አርጋችሁ ያን ሰው ዲሌት ማድረግና ማስወጣት ትችላላችሁ ከላያላችሁ ማለት ነው። ጥያቄ ደግሞ ያልገባችሁ ካለ ኮሜንት ስር ጻፉና እንመልስላችኋለን። ችግር የለውም ማለት ነው። ይሄ ነው። ሌላ ደግሞ እዚህ ውስጥ የማታውቁ ልጆች ካለ ሴቲንጎች ብዙ አሉት። እዚህ ጋር ይሄንን ደግሞ ኮድ የራሳችሁን ኮድ ማድረግ ትችላላችሁ። ሚስጥር ኮድ ሰዎች ኢሞአችሁ ላይ ገብቶ ሌላ ሰው እንዳያዳምጥ ለማድረግ ስትፈልጉ እዚህ ውስጥ መግባት፣ ሰዎችን ብሎክ የተደረጉ ብሎክ መፍታት ከፈለጋችሁ እዚች ጋር ሰው እንዳይደውልላችሁ በኢሞ ከፈለጋችሁ ይሄንን ማለት ነው ተነኩና ማለት ነው እዚች ጋር ሴፍ ያረጋችሁ ሰዎች ብቻ እንዳያችሁ ከፈለጋችሁ እንዲደውልላችሁ ከፈለጋችሁ እዚህ ላይ ነው። ቦዲ ከፈለጋችሁ ማንም ሰው እንዳይደውልላችሁ ከፈለጋችሁ እዚህ ጋር ታደርጋላችሁ ማለት ነው ውዶቼ። ያው እዚህ ጋር ብዙ ሴቲንጎች አሉ። ኦንላይን መዝጋት ከፈለጋችሁ ይሄ እንትኖቻችሁን እንዳያው ፕሮፋይላችሁን ግሩፕ ላይ እንዳያስገባችሁ ከፈለጋችሁ ምናምን እዚች ጋር ቮይስ ሜሴንጃችሁ ሌላ ሰው ሼር እንዳያደርግ ከፈለጋችሁ ማለት ነው እዚህ ጋር ይሄንን ትነኩና ኖቦዲ ካላችሁ ማንም ሼር ማድረግ አይችልም። እዚህ ጋር ደግሞ ኮንታክት ማይ ኮንታክት የሚለው ሴፍ ያደረጋችሁ ሰዎች ብቻ ናቸው ማድረግ የሚችሉት ማለት ነው። ቤተሰቦቻችን እዚህ ጋር ኖቦዲ ካላችሁ ማንም ሰው እናንተ ያወራችሁ ለሌላ ሰው ሼር ማድረግ አይችልም ማለት ነው። እና የማታውቁ ልጆች ማለት እፈልጋለሁ እዚህ ውስጥ ብዙ ነገሮች አሉት። ለምሳሌ ጥሪ ማድረግ ከፈለጋችሁም እዚህ ውስጥ አለ። የምትፈልጉ ካላችሁ ኮሜንት ላይ ጻፉልኝ። አሁን ደግሞ ወደ ከኢሞ ጨርሰናል። ወደ ቴሌግራም ነው የምንሄደው። ቴሌግራማችን ሲጠለፍ እንዴት ማወቅ እንደምንችል ማለት ነው። ቀጥታ ወደ ምንድነው የምንሄደው? ወደ ቴሌግራም ነው የምንሄደው። ቴሌግራማችን ውስጥ እንገባለን። ቴሌግራማችን ገባ ሴቲንግ የሚለውን እነካለን። ከዛ ፕራይቬት ኤንድ ሰኩሪቲ የሚለውን በጣት የተነካውን ትገባላችሁ። እዚህ ጋር ብዙ ነገር አለ። የምትፈልጉ ካለ ስልካችሁ መዝጋት ከፈለጋችሁ ከላይ ማለት ነው ያው ኖቦዲ ማድረግ ትችላላችሁ። ኦንላይን ሰዎች እንዳያዩ ሴፍ ያደረጉ ሰዎች ብቻ እንዳያዩ ከፈለጋችሁ ሁለተኛ ላይ ታረጋላችሁ። ከላይ ጣቷን የምታሳይበት ደግሞ ያው እዚህ ጋር ኦንላይናችሁ መዝጋት እንዲሁም ደግሞ ስልካችሁ እንዳይታዩ ለማድረግ ኖቦዲ ማድረግ ትችላላችሁ ለማለት ፈልጌ ነው ውዶቼ። ያው በዚህ መልኩ በፎቶ ያሳየዋችሁ ቪዲዮ ቴሌግራሙ ቪዲዮውን አያሳይም እንደዚህ ለመቅዳት ማለት ነው። ልክ ኢሞ እንዳሳየዋችሁ ሊቀበል አልቻለም። ለዛ ነው ስክሪንሾት እያደረኩኝ በዚህ መልኩ እንድቀዳ ወይ ደግሞ እንዳሳያችሁ ያስገደደኝ ማለት ነው ቤተሰብ። ስለዚህ በማሳያችሁ ስቴፖች አሁን
ጣቷን እያደረኩ በማሳያችሁበት ቦታ ላይ እየነካችሁ ቴሌግራማችሁ መጠለፉን እና አለመጠለፉን ታውቃላችሁ ማለት ነው ጋይስ። ስለዚህ እነዚህ እዚች ጋር ብዙ ሴቲንጎች አሉት በርግጥ ቴሌግራም። እናንተ ግን እዚች ጋር እያያችሁ ከላይ ምናምን ማለት ነው እያሳያችሁ ያለውን ማየት ትችላላችሁ። ከዛ ወደዚህ ትመጡና ኮልድሚ ሰዎች እንዳይደውልላችሁ ከፈለጋችሁ ከላይ ኖቦዲ ማድረግ ትችላላችሁ። ግሩፕ ቻናል ላይ ሰዎች እንዳያስገቡ ከፈለጋችሁ ነው። ከዛ ከታች ማለት ነው ቱ ስቴፕ ቬሪፋይ ኦፍ ማድረግ እንትን አዲስ ማድረግ ትችላላችሁ ብዙ ጊዜ። ከዛ እቺ ጣት የተነካችበት ጋር ትነካላችሁ። እሷ ጋር መጠለፉንና አለመጠለፉን የምታውቁበት ነው። እቺ ጣቷን እላው ላይ የተደረገችዋ ማለት ነው። ዲቫይስ የሚለው ላይ ጫን ስታደርጉ ወዴት ይወስዳችኋል? የጠለፋችሁት ሰው ወይ ደግሞ መጠለፉንና አለመጠለፉን የሚያሳያችሁ ቦታ ነው ማለት ነው ቴሌግራማችሁ። ስለዚህ ፓስፖርት ሎክድ የሚለው ደግሞ እሱ ጋር እያረጋችሁ ብዙ ጊዜ ቴሌግራማችሁን ሌላ አዲስ ፓስፖርት ወይ ደግሞ እንትን እያደረጋችሁ እንደ አዲስ ሰዎች የገባው ሰዎች ራሱ ቢኖሩ ወደ እናንተ የሆነ ለመግባት የፈለገ ራሱ ቢኖር አዲስ ፓስፖርት ካረጋችሁበት ያን ሰው ስለማያቅ እንትን ማድረግ ትችላላችሁ። የራሳችሁን ኮድ ቴሌግራማችሁ እንዳይታይ ማድረግ ትችላላችሁ። ስቴፕ ቬሪፋይ የሚለውን እሱንም ደግሞ ተጭናችሁ እንደ አዲስ ቴሌግራማችሁን ማደስ ትችላላችሁ። አሁን ሁለተኛ ቀጣይ ላይ እዚህ ጋር ነው። አሁን የተጠለፈ ስልክ እዚህ ጋር አለ ወይ የሚለው ነው። አሁን እዚህ ጋር ሳምሰንግ ጋላሪ ይላል። የተጠለፈ ስልክ የለም ማለት ነው እዚህ ላይ አያችሁ። ከተጠለፈ ግን ከጣታው በታች ያለው ጋር የተጠለፈ የሰውን ስልክ ቁጥር ያንን የሆነ ምልክት ያሳያችኋል ማለት ነው። ካልተጠለፈ ግን ምንም የሚያሳያችሁ ነገር የለም። በዚህ መልኩ የእናንተን ብቻ ነው የሚያሳየው ማለት ነው ቤተሰቦቼ። ስለዚህ ይህን ማወቅ አለባችሁ። ይሄ ከላይ ያለው ጣቷ እላው ላይ ያለችው ወይ ደግሞ ቀዩ እንትን ያለበት እላው ላይ የራሳችን ነው ማለት ነው። ግን ከሱ በታች ለብቻው አድርጎ ከታች ከተጠለፋችሁ ሀክ ከተደረገ ማለት ነው ከታች ይመጣላችኋል ወደ ታች ዝቅ ብሎ ማለት ነው። ያው እኔ እንደነገርኳችሁ በመጀመሪያ ላይ ቪዲዮውን ሊቀበል አልቻለም ቴሌግራም። ከዚህ ቀጥታ ደግሞ ወደዚህ ያስገባችኋል ወደ ሁለተኛው ማለት ነው። ወደ ታች ወረድ ብላችሁ ስትነኩ እቺን ኦፍ ብታረጓትም ምርጥ ነች ማለት ነው። ኦፍ ብታረጓት ምርጥ ነች። እቺ ሁለቷ ራይት ያለችባት ዝግ ብታደርጓት ብዙ ጊዜ በጣም አሪፍ ነች ማለት ነው ቤተሰቦቼ። እና ቤተሰቦቼ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሌላ ደግሞ ሴቲንጎች ውስጥ የተጠለፉ ነገሮች ካሉ እንዴት ስለ ሴቲንጎች ውስጥ ደግሞ ማወቅ ይቻላል የሚለውን በቀጣይ ቪዲዮ ሰራላችኋለሁ። በዚህ ላይ ኮሜንት ሀሳብ ካላችሁ ኮሜንት በማድረግ የሀሳባችሁትን ሀሳብ ለኛ ማጋራት ትችላላችሁ ማለት ነው። ሁሌም እንቀበላለን። ይህን ቪዲዮ ያው እንግዲህ ለሌሎችም ለማያውቁ ልጆች ለጓደኞቻችሁ የምታውቁ ታውቃላችሁ ተጠቀማላችሁ። ሌሎች የሚሰሩትን እያያችሁ የራሳችሁን ማስወገድ ትችላላችሁ ወይ ማወቅ ትችላላችሁ ማለት ነው። ግን ብዙ ጊዜ ሰርች አድርገው ማውጣት የማይችሉ ልጆች እንደዚህ አይነት ቪዲዮዎች እያዩ ግን ማስተካከል ይችላሉ ማለት ነው። ቪዲዮን ከወደዳችሁት በላይክ ጀምሩት። እንግዲህ በሰብስክራይብ ጨርሱት እላችኋለሁ። በላይክ እና በሰብስክራይብ በጣም ነው የምወዳችሁ ማከብራችሁ ቤተሰቦቼ። በጣም ተጠፋፍተናል ማለት ነው። እንግዲህ አሁን ደግሞ በአዳዲስ ቪዲዮዎች እንገናኛለን። ያው እናንተ ምርታትም ስለሚያስፈልግ ማለት ነው። ይሄን ቻናል አብዛኛው 100% ያው ጥቂት ፐርሰንቱ ነው በሰብስክራይብ እያያለው። ያው በሰብስክራይብ ሳይደረግ ነው እያያለው። እንዲሁም ደግሞ ቪዲዮ ሲታይ ከዚህ በፊት የለቀቁትን ቪዲዮ የተወሰኑ ሰዎችም እይታ ቢኖረው ግን ላይክ ስለሌለው ላይክ እያረጋችሁ ቪዲዮን ይውተላችኋለሁ። በጣም ነው የምወዳችሁ ማከብራችሁ ቤተሰቦቼ። በአዲስ ቪዲዮ እስከምንገናኝ ድረስ እናንተስ ሰላም ቆዩልኝ፣ ሰላም ሰንብቱልኝ ማለት በዚሁ ነው የምፈልገው ማለት ነው። አከብራችኋለሁ።